ሃይ እንዴት ናችሁ? ሰላም ናችሁ? የእግዚአብሔር ስም ብሩክ ይሁን። በዚህ ሳምንት አንድ መጽሐፍ እያነበብኩኝ ነበር እና የሚገርም ሜሴጅ አለው። ስለ እሳት ነውና የሚናገረው ስለ ሆሊ ስፕሪት ጋር አያይዞ የሚናገረው ነገር አለ። ሳምታይምስ ይመስለናል ልክ እኛ ስለ ጮህን ላብ አውጥተን ስለዘመርን የእግዚአብሔር መገኘት ያለን ይመስለናል። ናቲንግ። ለምን መሰላችሁ? የእግዚአብሔር መገኘት በእኛ ጩኸት በእኛ ዋይታ አይወሰንም። በዛ ሜጀር አይደረግም። የእግዚአብሔር ፕሬዘንስ ህልውናው አይለካም በዛ እና ይመስለኝ ነበር ልክ እኛ ስለምን ጮኸን ስለምንጮህ ስለምንሯሯጥ አይደለም። በዛ የእግዚአብሔር መገኘት አይለካም። የእግዚአብሔር መገኘት መለካው ራሱ የእግዚአብሔር ህልውናው ነው። ይታወቀናል። በቃ አንውጣ የሚያስብል ነው። በቃ ስናመልክ ስሙን ስንጠራ ኢየሱስ ስንል እግዚአብሔርን ስናመልክ ህልውናው ራሱ ይታወቀናል። ነገር ግን ስለ ጮህን ስለ ተሯሯጥን ላብ አውጥተን ስለ ዘመርን አይደለም የእግዚአብሔር ህልውና ሜጀር የሚደረገው። ወገኖቼ ሆይ እኔ ትልቅ ትምህርት አግኝቻለሁ በኢየሱስ ስም እና ሼር ላደርግላችሁ እወዳለሁ። መልእክት የእግዚአብሔር ህልውና በዛ ነገር አይለካም ለማለት እፈልጋለሁ። የእግዚአብሔር ህልውና ብዙ ሰዎች ሚስ አንደርስታንዲንግ ስለሚያደርጉ ነው። የእግዚአብሔር ህልውና ልክ ስለ ጮህን ዋይ ስላልን ላብ አውጥተን ስላመለክን ሳምታይምስ እንደዚህ ሰዎች ይላሉ እኔ ላብ አውጥቼ ካላመለኩ አይወጣልኝም ይላል። ሲጀመር አምልኮ አይወጣልንም። አምን ዘምረን አንረካም። እንረካለን ብለን አናስብም። ኔቨር በፍጹም አንረካም። በዛ በእርካታ ስሜት ውስጥ ሆነን ነው። አንሊሚትድ ነው። ዲሊሚትድ የሚባል ነገር ለእግዚአብሔር አምልኮ ስናቀርብ ለእግዚአብሔር ስንዘምር የእግዚአብሔር ፕሬዘንሱ እንዳንወጣ ያደርጋል። እዛው ቁይ ይላል። ክብር ለእግዚአብሔር ይሁን። ስለዚህ በዚህ በሳሙኤል መልእክት ላይ ነው መሰለኝ አለ የእስራኤል ልጆች ከፍልስጥኤማውያን ጋር በተዋጉ ጊዜ በመጀመሪያ ጊዜ ተሸነፉ። ቀጥለው ደግሞ ለምንድን ነው የተሸነፍነው አሉና የእግዚአብሔርን ታቦት አመጡ። የእግዚአብሔርን ታቦት ምን አደረጉ? አመጡ። ከዛ ድል የኛ ነው ብለው መጮህ ጀመሩ። ምድር ሁሉ ተናወጠ። በእስራኤል ዘንድ ትልቅ ሁካታና ጩኸት ሆነ። በደንብ ስሙኝ ወገኖች። ከዛ ምን አለ? በግብፃውያን መንደር በፍልስጥኤማውያን መንደር ምን ሆነ? አማልክታቸው በመካከላቸው ወርዷልና ጉድ ፈላልን። በቃ ዛሬ አለቀን። ምክንያቱም እግዚአብሔር በእስራኤል ዘንድ የታወቀ አምላክ ነው። ድንቅን እያደረገ ተአምራትን እያደረገ በዘመኑ ሁሉ እስራኤልን እየመራቸው በመንገዳቸው እየረዳቸው የነበረ እግዚአብሔር ዛሬ የእርሱ ፕሬዘንሱ በእስራኤል ዘንድ ወርደዋል ብሎ ጠላት እጅግ ፈሩ። በደንብ ስሙኝ ወገኖች። ኔቨር የእግዚአብሔር ህልውናው መለኪያው ልክ ጩኸቱ መሰላቸው። ኔቨር በዛ አይደለም የእግዚአብሔር ፕሬዘንስ የሚለካው። ምን ሆነ መሰላችሁ? በሚገርም አወዳደቅ ከቀድሞው የበለጠ ተመቱ እስራኤላውያን በፍልስጥኤማውያን ፊት። ያ ሁጨት ከንቱ ሆነ። ያ ዋይታ ከንቱ ሆነ። የእግዚአብሔር ታቦቱ ተዘረፈ፣ ተማረከ። እስራኤል እጅግ ተመቱ በፍልስጥኤማውያን ፊት። የእግዚአብሔር ህልውናው ጩኸቱ አይደለም መለኪያው። የእግዚአብሔር ህልውናው ራሱ እግዚአብሔር መገኘቱ ነው። ስለዚህ እንዳትሳሳቱ፣ በስሜታውነት እንዳትነዱ። ድራይቪንግ ፎርሳችሁ ሙድ እንዳይሆን፣ ስሜት እንዳይሆን፣ የእግዚአብሔር ራሱ ህልውናው ይሆን። ፕሪንሲፕል አለው። የእግዚአብሔር ህልውና ራሱ ይመራናል፣ መንገድን ያሳየናል። እግዚአብሔር መገኘቱ ራሱ ለልባችን ያስታውቃል፣ ራሳችን ያስታውቅልናል። ስለዚህ don't forget the presence of God is not measured by climate። ስለዚህ በጩኸት አይለካም።
እኛ ክላይሞር ስላደረግን አይደለም። ኔቨር 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 ኔቨር። የእግዚአብሔር ህልውና ራሱ እግዚአብሔር ነው፣ መገኘቱ ነው፣ መንፈስ ቅዱስ ነው። የራሱ የሆነ ፕሪንሲፕል አለው፣ መሪ አለው እግዚአብሔር። ሶ በህይወታችሁ እንዳትረሱ እግዚአብሔር መገኘት። ስለ ሯሯጣችሁ ስለምንሆናቸው አይደለም እና ሜጀር በዛ ሜጀር አይሆንም። እግዚአብሔር ይባርካችሁ። ዘመናችሁ ይጠቅለል በኢየሱስ